እንደ ኢትዮጵያ ቤተክርስቲያን ወንጌል የሚያነባለ ተንቀጥቅጦ ድባብ ጥሎ መብራት አብርቶ አሁን ይህን ኢየሱስን ማስተዋወቅ የጌታዎች ጌታ ያለች ተደፍታ ምትልለት ምታመልከው ቤተክርስቲያን እናስ ሌላውን ማስተዋወቅ ሲያቀት ሳራት ታስግጣችሁ ምች ቤተክርስቲያን ታቆርባችኋለች። ያንዳንድ ሰው ብቻ አልጠቅሰውም እንደው ቤንዚን አታጠጣችሁ እንዳንዳንዶች ደሙን ግን በእርፈ መስቀሉ ታጠጣችኋለች። በካልቾ አትመታችሁ ምች ቤተክርስቲያን እናንተን ትታቀፋለች። እናንተን ደሃ በማድረግ እሷ አትበለጽግም። ይኸው ተመልክቷቸው ምንም የላቸው ሌሊቱን ሙሉ እንቅልፋት ታድራለች። እና እንደዚህ ይቻል ያለ ረፍት አንተ ስታንኮራፋ እዚህ የሚጮኸው አይደንቅህ? በረሃ የወደቀው አጠገብ ያለው ኮሳሳ ያረከው ምስኪን ያረከው እየኖረው ነው እሱ የጮኸው እየኖረው ወንጌል ማለት እኮ 365 ቀን ሳይቋረጥ ወንጌል የተዘረጋባት ወንጌል የሆነች ቤተክርስቲያን እንደዚህ ቤተክርስቲያን አለች። ፕሮስቲሊቲዝም ይሉታል። መንጋ መስረቅ ነው ይሄ። የክርስቶስን መንጋ መስረቅ ነው። በክርስቶስ ያመነውን የተጠመቀውን የቆረበውን እውነተኛውን ኦሪጂናሉን ፎርጂድ ማድረግ ይቻላል። መጽሐፍ ቅዱስ ለዚህ እኮ ነው አውሮፓ ሂድ መጽሐፍ ቅዱስ ታያለህ ታነባለህ፣ ኢትዮጵያ ሂድ መጽሐፍ ቅዱስ ታያለህ የሚሉት እኮ ለዚህ እኮ ታያላችሁ። መጽሐፍ ቅዱስ አልገባን ብሎ አልዋሃደን ብሎ አንኖር ብሎ እንጂ እንደዚህ ቤተክርስቲያን አንዳንዶች አይገባቸውም። ቋንቋ የምንናገረው ሁሉ አይገባቸው። ኢየሱስ ክርስቶስ አማላጅ የሚል መጽሐፍ ቅዱስ ላይ ማታገኙት በአጋጣሚ እንዳይመስላችሁ።